በዚህ ታሪክ መጨረሻ ይህን የፕሮስፐሪቲ ቸርች ሰባኪ እጅግ አስገራሚ ነገር ሲያደርግ እናየዋለን። ነገሩ እንዲህ ነው። ይህ ሰው ላሞር ይባላል። በሞርጌጅ ካምፓኒ ውስጥ በደላላነት ይሰራል። ከዕለታት በአንዱ ቀን 2004 ላይ ለምን ሀብታም አልሆንም ብሎ ያስባል። እሱንም ለማሳካት ማውጠንጠን ይጀምራል። ላሞር በፍቅር ጓደኝነት የያዛት ሴት የመኪና መሸጫ ውስጥ ነበር የምትሰራው እና እሷ የደንበኞቿ የግል መረጃና የባንኮቻቸው የብድር ሁኔታን የሚገልጽ ሰነዶች እጇ ላይ ነበረ። እናም ላሞር የኮምፒውተሯን ፓስወርድ በመስረቅ እነዛን ሰዎች መረጃ በመውሰድ በእነሱ ስም ከባንክ ብር መበደር ይጀምራል። ገንዘቡንም ለራሱ የተለያዩ ውድ የአልባሳት፣ ጌጣጌጥ፣ ሞተር ሳይክልና መኪና ይገዛበታል። ይህን የሚያደርገው የጥቂት ሰዎችን መረጃ በመውሰድ ብቻ አይደለም። በትንሹ ከ50 በላይ ሰዎችን መረጃ በመስረቅ ነበረ። ከነሱም ላይ $2 ሚሊዮን በላይ ነበር የሰረቀው። በኋላ ላይ ወንጀሉ ይደረስበትና በፖሊስ ቁጥጥር ስር ይውላል። ይህ በቁጥጥር ስር ሲውል የተነሳው ምስል ነው። እናም ለ5 ዓመታት ያህል በስር ካሳለፈ በኋላ ይፈታል። ሆኖም ግን እስር ቤት እያለ የሆነ ሐሳብ ይመጣለታል። ይህም ሃይማኖት ውስጥ ብቀላቀል በጣም ሀብታምና ባለጸጋ መሆን እንደሚችል ይሰማዋል። በመሆኑም 2013 ላይ ከእስር ሲለቀቅ የራሱን ቸርች ከፍትና ፓስተር ይሆናል። ሲጀምርም በቤቱ ግቢ ውስጥ በጥቂት ሰዎች ነበር። በኋላ ላይ ግን ተለቅ ወዳለ ቦታ ይዘዋወራል። የሚሰብከውም የፕሮስፐሪቲ ቸርች ስብከት ነበረ። ይህም ማለት እንደ አስተምሮቱ ከሆነ ባለጸጋ በሆንክ ቁጥር ወደ ፈጣሪ እየቀረብክ ትሄዳለህ የሚል ነበር። እናም ያሉትን ሀብት በሚያስተምርበት ጊዜ ለምዕመናኑ እያሳየ ነበረ። በልኩ በዲዛይነር የተሰሩ ልብሶች፣ ውድ ቀለበቶች፣ ሰዓቶች፣ መነጽሮች፣ ሌላው ቀርቶ ከተማ ውስጥ በሚንቀሳቀስበት ጊዜ እንኳን እነዚህን ውድ የሆኑ አልባሳት ለብሶና ዝንጥ ብሎ ነበር። ጥያቄው የሚጀምረው እንግዲህ እዚህ ጋር ነው። ለዚህ ሁሉ የሚሆን ገንዘብ ከየት አምጥቶ ነው? ከምዕመናኑ የሚሰበሰብ ገንዘብ ብቻ መቼስ አይሆንም። ከዛ ከፍ ያለ መንገድ አለው። ለምሳሌ ከዕለታት በአንዱ ቀን እሱ ቸርች የምትሳተፍ አንድ አዛውንት ሴት ጋር ይደውልና የሪል ስቴት ዘርፍ ላይ ከእሱ ጋር አብራ እንድትሰራና ቤት እንድትገዛ የጡረታ ገንዘቧንም እንድትሰጠው ያግባባታል። እሷም ስላመነችው $90,000 ትሰጠዋለች። ሆኖም ገንዘቡን ለእሷ ቃል የገባውን ነገር ላይ መዋሉን ትቶ ቀጥታ ውድ አልባሳት ወደሚሸጡበት ሉዊ ቪቶን ሱቅ ተጉዞ ውድ አልባሳትን ይገዛል። የቀረውን ገንዘብ ደግሞ ለቢኤምደብሊው መኪናው የባንክ ብድር ይከፍልበታል። እናም ያው እንደምታውቁት የራሱን ቸርች ከከፈተ በኋላ በአካባቢው ካሉ ፓስተሮች በጣም ሀብታሙ ፓስተር እሱ ሆነ። የሚንቀሳቀሰው በውዱ ሮል ሮይስ መኪና ነው። እሱ ሳያንሰው ሌላም $350,000 የሚያወጣ ሮል ሮይስ ገዝቷል። 90,000 ስኩዌር ቤት ውስጥ ነው የሚኖረው። እናም ውድ ልብሶችና ጫማዎች አሉት። ይህም በጣም ታዋቂ ሰው አደረገው። ኢንስታግራም ላይ ብቻ ወደ 1.3 ሚሊዮን ተከታዮች እንዲኖሩት አስቻለው። ከዛም አልፎ አሜሪካን ታዋቂ የምትላቸው ሰዎች ጋር መታየት ጀመረ። እዚህ ጋር እንደምታዩት 50 ሴንት ቸርች ውስጥ መጥቶ ንግግር ሲያደርግ ነው። እዚህ ጋር ደግሞ ከፋት ጆ ጋር፣ እዚህ ጋር ደግሞ ከትሬሲ ሞርጋን ጋር፣ እዚህ ጋር ደግሞ ከጃሩል ጋር፣ ሌላው ቀርቶ እዚህ ጋር እንደምታዩት ከኒውዮርክ ከንቲባ ጋር ራሱ ይታይ ነበር። በኋላ ግን ነገሮች እየተቀያየሩ መጡ። ከዕለታት አንዱ ቀን 2022 ላይ ቸርች ውስጥ ሆኖ እየሰበከ ሳለ 3 መሳሪያ የታጠቁና ፊታቸውን በጭንብል የሸፈኑ ሰዎች ድንገት ገቡ። ይህ ስብከትም በቀጥታ እየተላለፈ ነበር። እናም በጣም ብዙ ሰው እየተፈጠረ ያለውን ነገር በቀጥታ እየተከታተለ ነበረ። እናም እነዚህ ጭንብል ያጠለቁ ሰዎች ዘረፋ መፈጸም ጀመሩ። እንደሚባለው እዛ ከተሰበሰበው ሰዎች $1 ሚሊዮን በላይ የሚያወጣ ጌጣጌጥ ነበር የዘረፉት። የእሱን $70,000 የሚያወጣ ሮሌክስ ሰዓትና $400,000 የሚያወጣ የአንገት ሀብልን ጨምሮ ማለት ነው። በኋላ ላይ ዘራፊዎቹ በፖሊስ ቁጥጥር ስር ቢውሉም ዘረፋ ሲያካሂዱበት የተላለፈው ምስል ግን በሶሻል ሚዲያ ላይ ከፍተኛ ሁኔታ መዘዋወር ጀመረ። ይህም ብዙ ሰዎች
ይሄ ሰውዬ ይህን ሁላ ገንዘብ ከየት አመጣ የሚል ጥያቄ እንዲያድርባቸው አደረገ። ይህም የምርመራ ጋዜጠኞች ጉዳዩን ትኩረት ሰጥተው መከታተል ጀመሩ። እንደሚባለው አንድ ቀን የተወሰኑ ጋዜጠኞች በዚህ ጉዳይ የሚለው ነገር ካለ ብለው ለመጠየቅ እዛ ትልቁ ቅንጡ መኖሪያ ቤቱ ድረስ ይሄዳሉ። እዛ እንደደረሱ ግን ቤቱ በር ላይ መኖሪያ ቤቱን ለቀህ ውጣ የሚል የባንክ ማስጠንቀቂያ ያያሉ። ይህም ምን እየተካሄደ ነው? ይህ ፓስተር የገንዘብ ችግር ውስጥ ነው ማለት ነው ብለው አሰቡ። እውነታው ግን እሱ ነው። ፓስተሩ የሚያወጣው ገንዘብ በጣም ስለበዛ የገንዘብ ችግር ብቻ ሳይሆን ከፍተኛ ዕዳ ውስጥ ተዘፍቆ ነበረ። ሌላው ቀርቶ ለመኪኖቹ የባንክ ብድር መክፈያ እንኳን ተቸግሮ ነበረ። ይህም ገንዘብ በጣም እንዲያስፈልገውና በዚህም ሰዎችን ገንዘብ እንዲጠይቅ አደረገው። አንድ ቀን ብራንደን የተባለ ሰው ኢላማ ያደርጋል። ብራንደን እዛ አካባቢ ገራጅ የነበረው ሰው ነበረ። እናም ለሞር $5,000 እንዲሰጠው ይጠይቀዋል። የማይሰጠው ከሆነ ደግሞ ጥቃት እንደሚያደርስበት ያስፈራረዋል። እሱ ሳይበቃው ጭራሽ $500,000 እንዲያበድረው ይጠይቀዋል። ለዚህ ውለታው ደግሞ ከከተማው ከንቲባ ጋር እንደሚያስተዋውቀው ቃል ይገባለታል። ብራንደን ግን በዚህ አልተስማማም። እንደውም ከኤፍቢአይ ጋር አብሮ መስራት ይጀምራል። እነሱም ድምፅ መቅጃ ይገጥሙለትና ከለሞር ጋር እንዲገናኝ ያደርጉታል። እሱም ሄዶ ያገኘዋል። ለሞር ግን ይህን ስላላወቀ ከከንቲባው ጋር ስላለው ጠበቅ ያለ ግንኙነት እንዲሁም ከሱ ጋር በሚሰሩት ቢዝነስ እንዴት ሚሊዮነር እንደሚሆን እና ሌላም ይዘከዝክለታል። ይሄ ሁሉ ንግግሩ ደግሞ በኤፍቢአይ የተቀዳ ነበረ። እናም ከረጅም ጊዜ ከፈጀ ክትትል በኋላ በቁጥጥር ስር ይውላል። ይህ በምስል ላይ የምትመለከቱት በቁጥጥር በዋለ ወቅት የተነሳው ምስል ነበር። በመጨረሻም ይሄ ፓስተር ፍርድ ቤት ቀርቦ ጥፋተኝነቱ ስለተረጋገጠ የ9 ዓመት እስራት ይወሰንበታል። ገራሚ ፓስተር ነው መቼም። ይህን ትረካ ያቀረበላችሁ ጃምቦ ሚዲያ ነው።